ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም ደግሞ በአዲስ ቪዲዮ ስመጣ በዚህ አንድ ወር ውስጥ እንግዲህ የምንሰራው ከዳይቱ ጋር በተገናኘ ስለሆነ ለዳይት የሚያግዘንን ምግብ ነው ይዤላችሁ የመጣሁት። እሱም ደግሞ የጥቅል ጎመን ሾርባ ነው። የጥቅል ጎመን ሾርባውን ለማዘጋጀት የተጠቀምኩት በዋነኝነት ጥቅል ጎመን፣ ከዛ ኖርማል ያበሻ ጎመን፣ ካሮት፣ ድፍን ምስር እና ደግሞ ኖርማሉ ቀዩን ምስር ማርጌበታለሁኝ። ከዛ ጅንጅብል አርጌበታለሁ፣ እርድ አርጌበታለሁኝ። ከዛ ደግሞ የተለያዩ ቅመሞችን ኮረሪማ አርጌበታለሁ፣ እንዲሁም ደግሞ ከሙን አርጌበታለሁ። ስለዚህ እናንተም የፈለጋችሁትን አይነት አትክልት ከድንች ውጪ የፈለጋችሁትን አይነት አትክልት መጠቀም ትችላላችሁ። ከዛ በተጨማሪ ደግሞ በደንብ ስፓይሲ ነገር እንዲሆንላችሁ የፈለጋችሁትን አይነት ቅመም መጨመር ትችላላችሁ። እኔ ጥቅል ጎመን በጣም ወድ ሰው ስላልሆንኩ በጣም እንዲያቃጥል ስለፈለኩ ሚጥሚጣ ማርጌበታለሁ። እናንተም ደግሞ የምትፈልጉትን አይነት ነገር መጨመር ትችላላችሁ። ስለዚህ የጥቅል ጎመኑን ዳይት እንደሆነ ሆኖ ግን በኦማድ ነው እንግዲህ በቀን አንዴ ብቻ ነው የምንመገበው ማለት ነው። ግን በዚህ ዳይት ላይ ብዙ ሪሰርቾችን ስሰራ እንደፈለጋችሁ ያህል መመገብ ትችላላችሁ ማለት ከ3 ቀን እስከ 7 ቀን ብቻ ነው መጠቀም የምትችሉ። 3 ቀን ወይ 5 ቀን ወይ 7 ቀን ብቻ ነው። ግን በፈለጋችሁት ሰዓት መመገብ የምትችሉት ምግብ ነው ማለት ነው። ይሄ ሊሚት የለውም፣ አንዴ ሁለቴ ብሎ ነገር የለውም። በራባችሁ ሰዓት መጠቀም ትችላላችሁ ማለት ነው። እኔ ግን ብዙ የሚያዝናናኝ ምግብም ስላልሆነ በቀን አንዴ ብቻ ነው መመገበው። እንዲሁም ደግሞ በእንቁላል መመገብ ትችላላችሁ ማለት ነው። እንቁላል የተቀቀለ እንቁላል እያረጋችሁበት መመገብ ትችላላችሁ። እንግዲህ ሰብስክራይብ ያላረጋችሁ ሰዎች ደግሞ እንደተለመደው ሰብስክራይብ አድርጉ። እንዲሁም ደግሞ የደውል ምልክቷን በመጫን ሁልጊዜ የምንሰራው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። አሁን አብረን እንብላ። የሚያስጠላ ጣዕም የለውም፣ ግን ይሄ የሚጣፍጥ ነገር አይደለም። ግን አይደብርም። እና ግን እንደምታዩት ይደብራል ብዬ ነበር። ያን ያህል ጣዕሙ የሚደብር ነገር የለውም። ቆንጆ ነው፣ ወድጄዋለሁ። ስለዚህ ይሄንን ምግብ መመገብ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ሌላ ለዳይት የሚረዱን ምግቦች ይዤላችሁ እመጣለሁ። ሰብስክራይብ እያደረጋችሁ ጠብቁኝ። ባይ